Bajanana, oh bajanana, sodan bajanana, oh bajanana, karina bayana, oh bajanana, story safara, oh bajanana, waroli tawala, oh bajanana, gatin kanasa, oh bajanana, kunisba tinjala. Ani ነኝ አወቅሽኝ በጣም ምን የሁለት ወር ኪራይ ልዝጋ እንዴት በቃ ምንድነው አማራጫው አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው እኔ ጌትነት ነኝ አቦሽኝ አይደል አው ከተማ አልመጣሁም በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ ያው ስላልመጣሁኝ ነው ዳበለ ተመሰገነ አልመጣሁኝም ከመጣሁን ነገ ቅዳሜ መምጣት ስለምችል ነው በቃ እመጣለሁ ምን ልሆንልሽ ወይስ ምን ትሆኝልኝ በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት አዎ ስልክ ውጥ ማሚያው 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 አተበርተሚያስ ወይማ ና አቤት ማይ ያው እንግዲህ እንደምናውቀው 40 አመት ሞልቷል አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው አዎ እስካሁን አላገባህም እሱማ እግዚአብሔር ሲፈቅድ እኮ ነውማ ታው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ እውነት ለማንኛውም ተዋወቃት ወደፊት ሚስትህ ናት እማዬ ምንድነው ዝም በል አንተ ስንፈተ ሴት አለብህና እኔ ልጅ አለኝ አረማዬ በል ስሚ አውሩ ተጫወቱ እሺ ይኸውልሽ እህቴ እኔ ምንድነው አፈቅርሃለሁ ይኸውልሽ እህቴ እሷ የአእምሮ በሽተኛ ናት ይኸውልሽ እኔ በጣም ብዙ በሽቶች አሉብኝ በጣም በቃ ህይወቴ ኪኖ ዘፈን ይመጣው ጫልሽው አቅም ይቀራስ ዘፈኑ ጠፋ ዝግጁ ነኝ ምን ቤቢ ወይ ና ጓደኞች በር ላይ እየፈለጉ የኔ ጓደኞች አው ና ታስቁማቸው ማን ናቸው የሆነት ከኛ የምታመልጥ መስሎ ነበር ቆይ ምንድነው የምፈልጉት ገንዘቤን ነው አንተ ማረባ ስጋን ላሞራ ቆራርጬ ነው የምሰጥልህ እኮ ሰጣችኋለሁ አልኩ ለምንድነው የምታስቆማቸው አስገባቸው እንጂ አይ አንገባ ማሰር አንገባ አስገባቸው አራኒ ተጫወቱ እንጂ እየተጫወትን ነው እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ አባቱ ማለት አዎ ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶ ነው አዎ ደስ አይልም እንደምታውቁ አንድ ሰላም ሄሎ ወንድሜ ባለቤቴ ምሳ ለጋብዛችሁ እያለ ነው ከፍቅረኛ ጋር እውነት ደስ ይለናል ብሉ በእናታችሁ ወንድሜ ብላ እንጂ ነንኪላ ጉርስሽ አንተ ምን ሆነ ነው ለኔ ሳታጎርሰኝ የሰው ሚስት የምታጎርሰው ዝም ብለሽ ቁጭ በይ ወይኔ እንዴ በጣም ይቅርታ ሂጂ አንቺ አዋራጅ ሁሌ ታዋርጂኛለሽ ሂጂ ታው በባልና ሚስት መሃል ጣልቃ ትግባ አንቺ በሰው ፊት ምንም ነገር ባደርግ እንዳትናገርኝ አላልኩሽም ጆይ ምንድነው እህቴ ምን አርጊ ነው የምትለው ምን አገባ በኔና በሚስቴ ማለት ና ብላ ወደን ልምላል ባልኩ እንዴ ንቀት ጫፉ እንዳነካው ባልኝ አቤት አዎ ጫፉን ተነካውና ወንድም አይደለህምሽ እንደዚህ ማለት እንዴ ለምን አይገልሽም እንሂድ ምን ሆነች አንቺ ከመጣሽ ነው አለሁልሽ ነፍሴ አንደኛ ሸበላው ፒስ ነው ደና ቆየሁብሽ አይደለ ዛሬ ደሞ ይልለፋው ብለሻላ አመሰግናለሁ አቦ ይልል ርቦኛል አትልም ምን ልሆንልህ ምን ትሆንልኛ እሺ በቃ እጁ ታውጭ ይመጣ
ደሞ ይፈጠና አርጊዋ እንዳልቀየስብሽ። አቦ ሸበለው ለጥቂት ቁኒድ አንቺ አይንሽ አይም እንደ ያይሻት እጂ አረ ፍሪክ ይቅርታ ደምባራ ምን ሆንክ? አቦ የሆነች ተንከሲስ ልጅ ለክፋኝ ነው። እንብላ። እሺ ካላችሁ እንዳይደብራችሁ ብዙ ማላጠቃባችሁ። ቆይ አንዴ መልሼ እደውላለሁ። እንዴት ነህ? ደህና ነኝ አለሁልህ። ተጠፋፋን አይደል? በጣም እንጂ። ወዴት እየሄድክ ነው ታዲያ? ከሆነች ጓደኛዬ ጋር ምሳ ልበላ ነው። ይሁና ካዲያ፣ እንደዛ ከሆነ አንድ ላይ እንበላለን። ደስ ይለኛል። እንሂዳ። ብሉ እንጂ። አረ ብላ ያዝንጋ። ከመጠል መጣችሁ እንዴ? ምን ቆማችሁ ታየኛላችሁ? ኑ ብሉ እንጂ። ምሳ ልጋብዘኝ የነበረው ከዚህ ቆሻሻ ልጅ ጋር ነው። ሊያውም እዚህ ቆሻሻ ቦታ ላይ ቁጭ ብላ ከምትበላ ልጅ ጋር። ምን ሆነ ነው ጓደኛዬ? እዚህ ጎዳና ላይ ከምትውል ሴት ጋር? ኧረ ዝም በል። ምን አልክ አንተ? ቆሻሻ ነው ያልከው? ብታቅ ንጹህ ፍቅርና ንጹህ ልብ ያለው የጎዳና ልጅ ጋር ነው። ለዚህ ሁሉ ምክንያት የምታሰድበኝ አንተ ነህ። ትሽ ይቅርታሽ ለተፈጠረው ነገር። ኧረ ጣጣ የለውም። ባይሆን የባለፈውን ነገር እንዴት አረክልኝ? ረስቼው ነበር። እስቲ አስታውሽኝ። አስመዝግበኝ ያልኩ ቢቢኤምአይ ሜካፕ ስኩል ነው። ኦኬ ቢቢኤምአይ ምን ነበር ኮርሳቸው? ሲደግመሽ ንገሪኝ። ቢቢኤምአይ የውበት ማሰልጠኛ ተቋም ሲሆን ሜካፕ፣ ጥፍር፣ አይላሽ ብቻ ከ13 በላይ ኮርሶችን ይሰጣል። በዛ ላይ ዋጋቸው ተመጣጣኝ ነው። ከምንም በላይ ተመራጭ የሚያደርጋቸው ሁሉንም ኮርስ በአንድ ቦታ መስጠታቸው። ደግሞ ካስተማርከኝ በኋላ እዛው ክላስ እንደጨረስኩ እራሳቸው ያስቀጥሩኛል። ምንም አያሳስብ። አድራሻቸው የት ነበር? 22 መሀል ከጎላጎላ አጠገብ ነው ህንፃ 5ኛ ፍሎር ላይ ነው የሚገኙት። እሺ በቃ ልጆቹን ባይባያቸውና እንሄዳለን። እሺ ሸበላው ይመቻቸዋል። ለምሳው ደግሞ አመሰግናለሁ።